በሆስፒታሉ ስም እንግዲህ ትልቅ ይቅርታ የምንጠይቀው ነገር ምንድነው? በኦፕሬሽኑ ወቅት ልጆት ወደ ውስጥ ተጠረስተናል። በሕክምና አጠራሩ ይሄ እንግዲህ አብዞርቤሽናል ሙጠምጥም ይባላል። ጠጡ እንትን ደም ይመጣና ከስጋ ጋር ተመሳስሎ ምናምን ይሰፈር ነው። ዶክተር። አቤት ነርስ። መቀስ ጠፍቶን ነበር አይተሃል እንዴ? መቀሱን ጠፋ? ጠጥና መቀስ አይደለም እኮ ጓንቶች ሴት አሉ። ወይኔ የምርሽ ነው? ይኸው የጥፍት እቃዎች ዝርዝር ጅሮ፣ ጓንት፣ ምላጭ፣ ዩኒፎርም፣ ማይክሮስኮፕ፣ ቲዩብ፣ ፋሻ። ለሰራተኞቹን ሰብስበህ ማናገር አለብህ። ደሞዝ በጊዜ የተከፈለን አይደለም። አቦ ምንድን ነው? አየ አቦ አየ በዚህ ባራራሳት ሙሸበቃ ዘናመራ ምን ይሳ አቦ አየ ምንድን ነው? ድሬ ኖር ያለው ትንሽ ጊዜ እና ለዛ መች አብረናል ነው መቼ ነው ነው ድሬ ነው ትናንት ደርሰህ መጣን እኮ ከሳሚ ከሳይ ገር ከታዲያ ሻሸመኔ አንዴ ምን ነው ተራሶ ኧረ ሽርጥ ያደረገ ሰዎች አሉ መንገድ ላይ ድሬ ነው እንትን ሽርጥ ያደረገ ሰው ድሬ ብቻ ነው ያለው ታረሻሻ እንዴ? ኧረ እኔ ራሱን ደውዬ አልጠይቅም። ጠይቀው እስኪ ሄሎ ሳምሻ ትናንት የት ነው ደርሰን የመጣ ነው? ቆይ ሻሸመኔ ነው እንዴ? እና ምን ነው የምታወራው? አስተፋሪ ያልበላሽ መቼ ላይ ድሬ መስሎኝ ነው። እዛ ሽርጥ ያደረገ ሳይጅ አደረገው ሩቅ ነው። በአንድ ቀን አይሬ በቃ ሼፍ እሺ ወንድሜ አትሻሻ ምን ነው ከሰራትና ጤነኛ ነው ሞክና ሊሆን አጋጣሚ በእናትህ እኔ ድሬ ነው የመሰለኝ። ጉዴ ፈላ። ኧረ ሰው በእናትህ ሄሎ። ኧረ ፍቅር፣ ኧረ እኔ ዘርፈኝ ነው ድረስልኝ። ምን የት ያለሽው? ታይ ሰፈር ነኝ። ቶሎ ናልኝ። አሁኑኑ መጣሁ። የእኔ ፍቅር ተደብቀሽ ቆየኝ። እሺ። ወይኔ ገጀራ ይዟል በእናትህ። ገጀራ ለምን መድፍ አይዝም? መጣሁ። የእኔ ፍቅር ደግሞ 12 ይሆናሉ። ትንሽ ብርድ ነገር አለችብኝ አይደል? ፀሐይ ሲወጣ በመጣስ ያማሃል እንዴ? በዚህ ጠራራ ፀሐይ ምን ብርድ ነው? አይ እዚህ ያልነጋ መሰለኝ። ትንሽ ብርድ ነገር አለ። እተቶ በረደኝ፣ እተቶ በቀን። ጭራሽ ትዘፍናለህ? ዳዊት ጽጌና ኃይሏ መርጋ ድምቅ የሚያደርጉት የፔፕሲ ሜዳ ታላቅ ድግስ ናፍቆኝ እኮ ነው። ግንቦት 22 ከምሽቱ 12 ሰዓት እንደዚህ ሩቅ ነው እንዴ? የቀለድክ መሆን አለበት። እኔ እዚህ ተደብቅ ያለው አንተ አርሰናል ከፒኤስጂ የሚያደርጉት የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ነው የሚያሳስብህ። መደበኛ ትኬት በ800 ብር ካልሆነም ደግሞ በር ላይ በ1200 ብር እንገባለን እያልኩሽ አይ ቪአይፒ ነው የምንገባው ብለሽ በ5000 ብር ካስቆረጥሽኝ በኋላ እንዴት ነው የማያሳስበኝ? አሁን የፔፕሲ ሜዳን ምሽት በኮንቬንሽን ሴንተር ትላልቅ ሬስቶራንቶች በሚገኙበት በትልቅ ስክሪን ጨዋታውን እያየን እናሳልፋለን። አናሳልፍም? ምን ሆኖ ልጁ? እሱን መተካደንከኝ በኋላ እናውራ። በቃ ሲጀመር ባለፈው አስተናጋጁን ያየሽበት መንገድ አልተመቸኝም ነበረ። ተለያይተናል። እዛ ጋር ተራና አጠብቅም። እኔ ተራዬ ላይ እንደዚህ አይነት ቀልድ አላውቅም። ወይኔ ጉዴ! ቦርሳዬ! አባት ቦርሳዬን ተዘረፍኩ። በእናትህ ለተራው አዲስ ነሽ መሰለኝ። ጠብቂኝ እዚህ ጋር እንዴ። ማን እዚህ ተራ ላይ በእኔ ተራ እንደዚህ አይነት ተራ የሆነ ስራ እንዳሰራር አልኩም። ኧረ ማን መላ ጥሩብኝ እኮ ነው። ና አምጣው ቦርሳውን። ከዚህ በኋላ ተራዬ ላይ ልትትር ብትሞክር የመጨረሻ ነው። ይሄው ቆንጆ። ወይኔ በጣም አመሰግናለሁ። ምን ኖሮ ነው ቆይ እንደዛ የቀወጥሽው? ሰባተኛው ጠቅላላ ምርጫ ግንቦት 24 አይደለም የምትሄደው? የምርጫ ካርዱ ቦርሳዬ ውስጥ ነበረ። በምን ልካስብ እናትህ? ምርጥ መች ግን እኮ ስምህን አልነገርከኝም። ተሬ። እሺ ጋይስ አበቃል። ከዛ ጋር እየመጣ ነው። የሆነ ቻሌንጅ እንስጠውና ወዬ ይበለና የሆነ ነገር አበቃል። እንዴት ነው እንደምን አሁን ነው አለ። ይሄ ቪዲዮ ስንት ላይ ካገኘ አይፎን 17 ትገዛልኛል? አይፎን 17 ስንት ነው ፎሎወር ያለ? ፎሎወር አሁን 500 አለኝ። 500 300,000 ላይ ካገኘ እገዛልሃለሁ። 300,000 ላይ ካገኘ እገዛልሃለሁ። ኧረ ይገባል። ኤቢሻ አሳካሁት እኮ አባቴ። 300,000 ላይ ካገኘሁ እኮ 300,000። አዎ ገባሁ እኮ። እና ምን ወዬ ቤኛ ስልኩን አይፎን 17 ነው። የምን አንተ ምር ነው እንዴ? እንዴ
አዎ ነግሬ ቃል ገብታልኝ። አዎ ያለና አይፎን 7 አንተ በጦጣ ገንዘብ እኮ አይደለም የሚገዛው ብር አይደል እንዴ እዚህ ጋር የሚወጣው ብር አይደል አንተ 300 ሺህ ላይ ካገኘው 300 ሺህ አይደለም ለምን 1 ሚሊዮን አይሆንም 90 ቢሊዮን ለምን አይሆንም እኔ ይቀልዳል ምንድነው ነው ያስኩት እኔ ምንድነው ያስኩት ስልክ እኔ ምን አውቃለሁ እኔ ማን አውቀው ብራንዱ የጠፋ ስልክ ይዤ አንተ አይፎን 7 ልገዛ ታዲያ ለምን ቃል ገባህልኝ አንተ እንደዚህ ፈረዳለሁ በዛው ፊትሽ ምን ላቀቀ እንዳይመስልሽ ሃይ 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 ጊዜ ቀዳሚ ከፊል ነው ቀዳሚ የዱላላ ህዝብ ሆይ ንጉስ አበቃል ፊታችሁ ቆሜያለሁ። ዛሬ የተቀደሰች ቀን ናት። ለኔ ስጦታ የምትሰጡበት ቀን። ዘብ አቤት ንግስት ሆይ። የመጀመሪያ ስጦታ አቅራቢውን አስገባው። አዛዥ ነኝ። ንጉስ ሆይ እኔ ለእርሶ የሚመጥን ላቅ ያለ ስጦታ ነው ይዤ የመጣሁት። ሙሽ ይሄ ነው ለኔ የሚመጥን። ማርች ጨርሱት። ምንድነው የሚሰሩት? ጨርሶ አላለችም እንዴ? ታዲያ ሰውዬው ነው አሙዙን አልኩኝ እንዴ? አረ ንጉስ ሆይ ምን አረኩ ነው እንዴ? አረ ወይኔ ሁለተኛውን ሳቅርቡት። የማንም ከንቱ አበሳጮት አይደል ንጉስ ሆይ እኔ ክሶታለሁ። ማስቲ ቆቀረው አንቺ ምን እሺ ነው ሙድ እያዘኝ ነው ያሉት። አይዞህ በቃ እንዴት አልናደድም? እናንተ ንጉሳችሁ ላይ ሙድ እያዛችሁ ነው ያላችሁ። አንቺ ነው ልጅ ትመጫለሽ። ቆቆሪ ዘስመሽ ንጉሳችንን ማጫወቻ ታርኛለሽ። ደግሞ ትበላለች እንዴ? አንቺ ትበያለሽ? ስጦታ አምጥተሽ ምንድነው? ቆይ ምንድነው? ውጓት አላልክም እንዴ? እና በነገር ነው የምትወጋው? ምን አውቃለሁ። ኧረ ስንት አይነት ሰው አለ፣ ስንት አይነት ሰው። ወይ ደህና ነገር አሰጡ እዚህኛን ያስቆሙናል። ምን ደህና ነገር ኖሮሽ? ምን ለማለት ፈልገህ ነው? ያበደ ስጦታ አለኝ እኔ። ዳሽን ባንክ ሱፐር አፕ ይሰኛል። ዳሽን ባንክ ሱፐር አፕ የነዳጅ ክፍያን ጨምሮ በውስጡ የተለያዩ ሚኒ አፖች አካቷል። ላይፋችሁ ነው የሚቀለው ነው የምላችሁ። ያበደ ስጦታ ነው ይሄ። አልነገርኳችሁም ለካ ከፊውቸር ነው የመጣሁት።